ቅድም ስናገር ነበር ኤርሚ ወደ አንተ እመጣለሁ። እነ ዲኤንኤ ያላችሁ ከእስልምና አንድ፣ ከኤቲስት አንድ፣ ከኦርቶዶክስ አንድ እናንተ በተረጋጋ መንፈስ አንድ ፕሮግራም ብንይዝ ደስ ይላል። እኔ አሁን ትልቅ ቁም ነገር እየተማርኩኝ ነው። ቀልድ ይመስላችኋል አይደል? እንደኔ ሁሉ ቁም ነገር እያገኙ ያሉ ብዙ ሰዎች አሉና እግዚአብሔር በእውነት ጨምሮ ይባርካችሁ። በሚቀጥለው በሰፊው እንገናኛለን ተስፋ አደርጋለሁ። ኤርሚ ሁለቷን ሊቀጥል። እሺ፣ ስለዚህ ኢየሱስ ክርስቶስን ፕሊዝ እንደ የሆኑ ሰዎች የሆነ ዘመን እንደመጡና እንደሞቱ ሰዎች እንድንሰብክ አትጠብቁ። ኢየሱስ ክርስቶስን ክርስቶስ ራሱ በሰበካቸው በሐዋርያት እንደዚህ አሁን እንደምለው ተሰብኩ እና ይህ ያነበብኩልህ የሃይማኖት መሰረት ይባላል። ይህ የሃይማኖት መሰረት ደግሞ በአንዲቷ ቤተክርስቲያን በሁሉም በዓለም አቀፍ ደረጃ የሚታመን ለምሳሌ በኢትዮጵያ፣ በኤርትራ፣ በሲሪያ፣ በግብፅ፣ በማላንካራ ወይም ህንድ ሌሎችም እና በእነዚህ ቤተክርስቲያኖች አንድ ቤተክርስቲያን ኦሪየንታል ቸርች ይባላል። በእነዚህ ቤተክርስቲያኖች ይሄ ዶግማ ይባላል። የመጀመሪያው አንድ ሰው ሲያምን የሚቀበለው ትምህርት ነው። አየህ፣ ክርስቶስን እኛ በትምህርት ነው የምታገኘው ክርስቶስ። ከዛ በኋላ ክርስቶስን ደግሞ የምትኖረው ስራ ያጸድቃል ወይ? በራሱ ስራ ሊያጸድቅ አይችልም። በራሱ በክርስቶስ ውስጥ ያጸድቃል። አሁን ይቺን ነው ብቻ የምትለው። አየህ፣ እምነት ብቻ ሲባል አይሰራ ስንል ስራ ብቻ ተብሎ የስትሮማን ፋላሲ የሚባል ነገር አለ። እኛ ያላለውን ነገር እንዳለው ተደርጎ ይሆናል። በክርስቶስ ላይ አንድ ሰው ግንድ ከሆነ በኋላ ከዛስ ፍሬ ማፍራት አለበት። ፍሬ ካላፈራ ይቆረጣል። ያ ግን ከክርስቶስ ነው መልካሙ ነገር ሁሉ የሚመነጨው። ያንን ተቀብሎ ግን መልካም ስራ የማያሳይ ከሆነ ይቆረጣል። መቼ ተቆረጠ የምንለው ሲሞት ነው። ባይዘው በአንዴ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍን በምሳሌ ያስረዳል። አንድ የወይን ጠባቂ አለ። ቁረጠው ይለዋል መጥቶ የወይኑ ባለቤት ማለት ነው። ፍሬ አላፈራም አላየሁባትም ቁረጣት ሲል 1 ዓመት ጠብቀኝ ልኮትኩታት ልንከባከባትና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው ዓመት እመጣለሁ፣ ግን እስከዛ ፍሬ ካላፈራች ምን ታረጋታለህ? ትቆርጣታለህ ይለዋል። እግዚአብሔር ይታገሰናል ሁልጊዜ። በክርስቶስ ግንድነት ላይ የምንጣበቀው አምነን በሚስጥራት በኩል በጥምቀት እንጨመራለን። ልክስ ከተጨመረን በኋላ መልካም ስራ እንሰራለን። ያ መልካም ስራ ከየት መጣ? ከእግዚአብሔር የመጣ መልካም ስራ። ማን ኃይል ይሆነናል? ጌታ ኢየሱስ ክርስቶስ ኃይል ይሆነናል፣ ጉልበት ይሆነናል፣ ጸጋው ያግዘናል፣ ይረዳናል። ጸጋው በራሱ ግን ዝም ብሎ እንደዚህ እየሄደ ፍሬ አያፈራም። መጠንቀቅ ያለብን። ስለዚህ ጸጋው ኃይል ነው፣ ጸጋው የሚያሰራ ነው፣ ጸጋው መልካም የሚያደርግ ነው። ያንን መልካምነት ተቀብለን ምን እናደርጋለን? እናሳያለን፣ እንሰራለን። ያ ስራ ደግሞ ያጸድቃል። የመርገም ጨርቅ የሚሆነው ያ በክርስቶስ ሳይሆን በሕግ ስራ እንጸድቃለን ካል እርሱ የመርገም ጨርቅ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ግን ምንድነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይሄ የሚያጸድቀው ስራ ነው፣ በክርስቶስ ኢየሱስ የሆነው ስራ። በክርስቶስ ኢየሱስ ያልሆነው ስራ ግን አያጸድቅም። ስለዚህ ለአንድ ክርስቲያን ፍሬ አፍራ ትለዋለህ። ልጨርሰው። እሺ፣ ለአንድ ሰው ላላመነ ሰው ወይም ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስን ተቀበል ትድናለህ። ጌታ ኢየሱስ ክርስቶስን ለተሰበከ ሰው ደግሞ በሚስጥራት ማለፍ አለበት። ተጠመቅ ትለዋል። ልክ ሐዋርያት እንዳደረጉት። ግን የምትጠመቀው ዝም ብለህ ለመሰካሪነት ነው? ከየት እናመጣዋለን? ሐዋርያት ያልተናገሩት ከየት ይመጣል? ይሄ ዲኖሚኔሽን ነው። የሆነ ሰዓት የሆኑ ሰዎች የፈለሰፉት የአይምሮ ውጤት ለምስክር ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ቻሌንጅ አደርጋለሁ። ካመጡ ለኃጢአት ስርየት የሚል አለ፣ ከክርስቶስ ኢየሱስ ጋር አንድ ለመሆን የሚል አለ፣ ከሞቱ ጋር አንድ ለመሆን የሚል አለ፣ ይሄ አሮጌው የኃጢአት ስጋችንን ለመሻር የሚል አለ። ስለ ጥምቀት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏልና ከቅዱስ ሚስጥራት ተካፈል እንላለን ስለሚል መጽሐፍ ቅዱስ። ስለዚህ ኢየሱስ ባይዘው አልተጠቀምኩም፣ አንተ የተጠቀምከው ሰዓት ፍሬሳት ረበሽ። ስለዚህ ኢየሱስ ክርስቶስን በትምህርቱ በኩል ነው የሚሰበከው። ትምህርቱን እየጠላኸው ጌታ ኢየሱስ ክርስቶስ ያስተማረው ነገር እየጠላህ ግን የሆነ ሰዓት የሆኑ ሰዎች ብድግ ብለው ይሄ ባይዘው መጽሐፍ ቅዱስ ብቻ የሚለው ትምህርት ቴዲ ብቻ የሚለው ትምህርት ከሉተር በፊት አይታወቅም። ከየት መጣ?
በአንደኛው ክፍለ ዘመን አይታወቅም፣ በሁለተኛው ክፍለ ዘመን አይታወቅም፣ ክርስቲያኖች ባሉበት ማለት ነው። ከዛ የሆነ ሰው እያመጣው ሶላ ስክሪፕቸር አሉን ተብሎ አሁን እሱም ብቻ እንደዛ ካልኩኝ ወንጌል ሰባኪ አይ እንደ አንደኛው ክፍለ ዘመን ነው የምኖረው ካልኩኝ ደግሞ አይ አትሆንም። የለም ባይዘው እንደዛ ነው። ስለዚህ መታወቅ ያለበት ክርስቶስ የሚሰበከው በትምህርቱ ነው። ሐዋርያት እንደሰበኩት ነው። በትምህርት በኩል ይሰበካል፣ በትምህርት በኩል ይገኛል። ለዛ ነው በሁለተኛ ዮሐንስ መልእክት ምዕራፍ 9 ቁጥር 9 ላይ በክርስቶስ ኢየሱስ ያ እንዲህ ይላል። አንድ የመጨረሻ ጥቅስ ነው። እሺ ይቅርታ እንትን ካልኩ አንደኛ ዮሐንስ መልእክት ምዕራፍ 9 ምዕራፍ 1 ምዕራፍ ነው ያለው ቁጥር 9 ላይ ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለ። ስለዚህ የክርስቶስ ትምህርት የሚያድን ትምህርት ነው። ኢየሱስ የሚለው ስም ግን ከበር ተደርጎ በጣም ብዙ አይነት የሐሰት ትምህርቶች ስላሉ ከነዛ ትምህርቶች ተጠበቁና በእውነተኛው ትምህርት ጌታ ኢየሱስ ክርስቶስን እንቀበል። ጌታ ኢየሱስ ክርስቶስ ያድናል። ሁላችሁንም በጣም ወዳችሁ ማከብራችሁ። ስለ እውነት ለመናገር በጣም ምንም ማላውቀውን ነገር ብዙ ነገር ነው ያካፍላችሁ። በሚቀጥለው እናንተ እዚህ ትቆያላችሁ፣ እኔ እወጣለሁ። ሌሎች ካላችሁ ግን በተለይ ቅድም በመልክ ላይ የጻፉ ያሉ ሰው እያነበብኩኝ ነበር። በተለይ ከእስልምና እምነት ተከታዮች ማስገባ እያሉ ስለነበረ ይሄን ወደፊት አደርጋለሁ። በሚቀጥለው ግን ስንገናኝ ዝማሪያችን ምንድን ነው? እንዴት ነው? አሁን እኔ ከመጣሁኝ በኋላ እንዴት ነው የማመሰግነው? አሁን ምስጋና ካልኩኝ ምስጋና ላይ ብቻ ብዙ ቦታ መረጋገጥ አያስፈልግም። አሁን እናንተ እንዴት ነው መዳን ያለብኝ የዘላለም ሕይወት እንዴት ነው ማግኘት ያለብኝ ብዬ ላነሳው ጥያቄ ያችን መስመር ይዛችሁ ያስረዳችኋላችሁ። እነማን ናችሁ? አድማጭ ተመልካች ይፈርዳል። የዳነ ሰው ቀጥሎ ደግሞ ስቴፑ እንዴት ነው የሚመላለሰው? ጸሎት እንዴት ነው የሚጸልየው? ለማን ነው የሚጸልየው? ዝማሬ እንዴት ነው የሚዘምረው? ለማን ነው የሚዘምረው? ፈውሶች አሉ። እነዚህን ሁሉ ካወቅን በኋላ ነው ሻንጣችንን ጠቅልለን የምንገባው። እና አንብቡ። እግዚአብሔር ያበረታችሁን የገባችሁን ደግሞ እንድታካፍሉ እሱ ይርዳችሁ። ሁላችንም ይርዳል ለማለት ያለው ያደይን ወዘዴ ሁላችንም ያን ሀገር ልጆች በጣም ነው የምወዳችሁ ማከብራችሁ። እኔ ልጣ ሄዳይ ነው ያለ ወንድማችን እንዳልክ የነበር የምሬ ነው ብሌን ትሙት የምሬ ነው ወዳለሽ የምራስ መሰለኝ ምናምን አይደለም። እንዴት እንደምወድ ብታውቅ ኖሮ አንተ ብሌን ትሙት ሬስካት ግን አንዴ ምሳም በላልን ኤርሚ ምሳ ጋብዛል ጌታ ይባርክ። እዛው ሰፈር የተገናኘንበት ፈለገዬ በጣም ነው የምወድ ቴዲዬ ቴንክ ዩ ሶ ማች በጣም ነው የምወዳችሁ። እሺ ቴንክ ዩ። በንግግር መሀል ምናልባት ከሰዓትኩ ካስከፋችሁ ካስቀየምኳችሁ ሶሪ በጣም ቴዲዬ። አንተም ተባረክ፣ እግዚአብሔር ያበረካ፣ ወደ እውነት ደግሞ መንፈስ ይምራ፣ ወደ ኢየሱስ ይንዳ፣ ወደ ኢየሱስ ያድርስ፣ ወደ ኢየሱስ ይምራ። ኢየሱስ ላይ ብቻ ቆይ በቃ እዛ ላይ ከቆየ ህይወት አለ። ከዛ ውጪ እንግዲህ ሌሎች ነገሮች ትርፍ ናቸው ማለት ነው። ኢየሱስ ላይ ብቻ ቆይ። ፈለገ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከልፍ በላት የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒ ታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ ኤኒ ታይም አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም በዚህ መናገር እዚህ ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ ተባረክ። የሚደረግ ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ነው። እሺ ተባረኩ። ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒ ታይም ለማውራት ፎሎ መልሼልሃለሁ። አይ ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይሶ ነው አላ እኛ ገና ጀማሪ ነን። እሺ ምንድነው መሰለ እንዳልክ እኔ የፈለኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው እግዚአብሔር ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳለህ እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው? ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያንን ከዚህ በፊት የሚያውቃት ከሆነ ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጪ ነው። ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር
ይሄ ነው ብለህ ቀርበ እንድታወራ እንፈልጋለን። እግዚአብሔር ነው ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለጋ እንዴ? እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ኢየሱስ ደግሞ አትቆሳተር እያሉ ነው ለምን ማስቀው ፈለጋ ግን ቆይ ለምን ማስቀው ፈለጋ ለምን ማስቀው እንዴ? አረሪ ስቃለው በጣም ተጫዋች ነኝ በነገራችን ላይ ስለሆነት አሁን እኔ መንገድ ላይ ባገኘ ፈለጋ ቢየቀፍ ነው ማለት ወንድሜ ብዬ ቀውጢ ነው ማለት ፊትህን ካወቁት ምናልባት ፊትህን ካላወቁ ባንዳ ይባክ ያንተ ፊት አለ አይደል? እንደዚህ ዳቦ ፊት የዝክር ዳቦ የደጀ ሰላም ዳቦ ፊት እኔ ነው ልደትን ነው ልደ ማን ነው? ልደትማ አይለ ልደትን ቡና ጋብዤዋለሁ እኮ ታውቃለህ? ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ወይስ ወደ አይ እንትኑ ቁም ነገሩ እንደመሰለ እንዳልክ የሚመች ከሆነ ነው። የማይመች ከሆነ ችግር የለውም አናስገድድም። ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው። ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው። እና መቼ ይመችሃል? ደስ ይለኛል። እኔ ቴክስት አደርግልሃለሁ የሚመቸኝ ቀን በዛውን ፎሎ ስላደረኩ ስልክንም ታስቀምጥልኛለህ፣ እደውልልሃለሁ። ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ። ኤርሚ እወደዋለሁ፣ በጣም ነው የምወደው። ሁለታችሁንም እወዳችኋለሁ። ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም እወዳችኋለሁ። ከጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ቻው። አሜን። እሺ ኤርሚና ይላል ዲያቆን እስጢፋኖስ ወንድማችን ከየት ቤተ እምነት ነው የመጣው እንዴ? በኢየሱስ ሩሊየኒና የተወሰኑ ነገሮችን ትንሽ ብንመለከት ደስ ይለኛል። እንዳልኩሽ የታጠበቀ ለቀቀችው አንበሳ ይፈራል ብለሽ ኖር አሁን የተወሰኑ ነገሮችን ላንሳ። ይሄ ካረበሽኩ ግን ምናልባት አንተ ሌላ ፕሮግራም ካለ ሊሞጣት ይችላል። እሺ የተወሰኑ ነጥቦችን ብቻ ላንሳ። የተወሰኑ ለምን ትንሽ ሚስ አንደርስታንዲንግ ስለነበረ ማለት ነው። የመጀመሪያው ኦርቶዶክሳውያን የሚያፍሩባቸው መጽሐፍቶች አሉ። ትንሽ ላወራባቸው ፈልጌ ሰዓት ስላልበቃኝ እና ኦርቶዶክሳውያን የሚያፍሩባት መጽሐፍቶች አሉ እንዳይወጡ ምናምን የሚሉ ነገሮችን ሰምተን ነበረ። እግዚአብሔር በሚያውቀው ያፍሩበታል የሚሉት መጽሐፍ ይሄ ነው። ይተሻሹታል ይስሙታል የሚሉት መጽሐፉ ይሄ ነው። ይሄው እኔ ፈለገ አትናቴዎስ እሳለመዋለሁ። እንዲህ ሳረግ ቅር የሚለው ሰው ካለ ምንም ማድረግ አልችልም። ምክንያት የሆነው ግን መጥቶ ይሄ መጽሐፍ እርኩስ ነው፣ ይሄ መጽሐፍ ለግማለው እርኩስ ነው፣ ከመጽሐፍ ቅዱስ ጋር ይጻረራል የሚል ሰው ካለ ግን መጥቶ ከኔ ጋር መውራት ይችላል። ኤኒ ታይም ይሳለሙታል ምናምን ወንጀል አይደለም። ይሄው እንሳለማለን። እሺ እቺ ልሳለማት ብዬ ነው ወጣት። ሌላኛው ፈለገ አትናቴዎስ 66 መጽሐፍ ቅዱስ እርኩስ ነው ምናምን ብሏል የሚል ነገር ሲነሳ ነበረ። እኔ 66ቱ መጽሐፍ ቅዱስ እርኩስ ነው የሚል ቃል አልወጣኝም ተወዳጆች። ነገር ግን ይሄ በእጄ ላይ የምታዩትን መጽሐፍ ግን የረከሱ ቃላቶች በውስጡ አሉበት። ስለዚህ ቅድስና ነው ብዬ አላምንም ብያለሁ። ይሄ በእጄ ላይ የምታዩት መጽሐፍ አዲሱ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። በባይብሊካ ኢንተርናሽናል የታተመ ነው። ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አብዷል የሚል ሐሳብ አለው። በክርስቶስ ኢየሱስ ማመን ሰው ነኝ። የትኛውም በክርስቶስ ኢየሱስ የሚያምን ሰው ደግሞ ኢየሱስ ክርስቶስን ከማያምኑ አይሁዶች ጋር ማለት ልክ እነሱ ማርቆስ 3:22 ላይ ቤልዙቤል አለበት በአጋንንት አለቃ አጋንንትን ያወጣል ምናምን ብለው በእርሱ ላይ ሐሰትን ሲናገሩ እንደነበረ ማለት ነው። ሰዎች ተነስተው እንደዛስ ቢሉ እኔ ከነዛ ጋር ህብረት የለኝም። ባጭሩ ቃላቸው እርኩስ ነው። በተመሳሳይ ይሄን መጽሐፍ በውስጡ ኢየሱስ ክርስቶስ አንድ አብዷል የሚል ሐሳብ አለው። ሁለተኛ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ደግሞ አለው በስላሴ አካላት መካከል አብ እኛ ድርጅት የሆነ ስላሴ አናውቅም። ይቅርታ ላገላለጽ ማለት ስራ አስኪያጅ ያለው ከዛ የቦርድ ጸሐፊ ከዛ የሆነ እንትን ያለው ምናምን እንደዚህ ነገር አናውቅም። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብን የያዘ መጽሐፍ ነው። ይሄን ብቻ ላሳያችሁ።
ኤርሚ ብዙ ሰዓት አልይዝም። እሺ ኧረ እንዴ በደንብ እንደ ቴዱ ታስቆመኛለህ ትላለህ። በደንብ እንተበለኔ ብዙ ምክንያት የሆነው እንዲረዱት ነው። አንዳንድ ጊዜ በፍቅር የሚከታተሉ ፕሮቴስታንት እህቶች ወንድሞች የሆነ ጸያፍ ቃልን የተናገረን ከመሰላቸው አየህ የሆነ ጥላቻን ያነግቡና እኛን ማዳመጥ በፍቅር ደረብ ለቂያ እሺ እንዴት አድርጌ ላሳያችሁ ይሄ ነገር ካሜራው እንዴት ነው የሚዞረው? ከታች ሞር የምትለው ነካትና ካሜራ ማለት ቀስ ብለሽ ንገሪኝ። ምን የሚለው ከታች 3 ነጠብጣብ አለ ሞር የሚል ከታች ከዛ እሱ ስትነካው ፍሊፕ ካሜራ ነው የሚመጣው። እኔ መቼ እኔ በስመ አብ ምንም ላቀው አልቻልኩም። ቃልዮት ያሰማልን ወንድማችን እድሜ ጉሩኝ ነበር። ለዘመናት ነው ያላወቅኩት ይሄን ነገር። እሺ ተወዳጆች ይሄ በእጄ ላይ የምትመለከቱት መጽሐፍ አዲስ መደበኛ ትርጉም መጽሐፍ ነው። ከማጥኛ ጽሑፍ ጋር ተብሎ የተጻፈ ኦኬ። ይሄንን መጽሐፍ ቅዱስ መጽሐፍ ነው ማለት ግዴታ የለብንም። እዚህ ጋር የምትመለከቱት አንደኛ ቆሮንቶስ ምዕራፍ 15 ነው ቁጥር 28 ላይ ያለው ቃል እንዲህ ይላል። እንደዚህ ቀረብ ለማድረግ እንሞክር። እሺ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል የሚለውን ሐሳብ የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ላይ ያብራሩታል። ይሄ የምታዩት ተወዳጆች ከመስመሩ በላይ የምትመለከቱት የመጽሐፍ ቅዱስ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የምትመለከቱት የፕሮቴስታንት ስኮላሮች ያስቀመጡት ትርጉም ነው፣ ማብራሪያ ማለት ነው። እና እዚህ ላይ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራሩ ይሄው 15:28 ይነበባል። ሁላችሁ ተከታተሉ። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር ለአብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ተመልከቱ፣ ከአብ ያንሳል ማለት አይደለም ብሎ ካስቀመጠ በኋላ ከእንደገና ይህንኑ ሐሳብ ከእንደገና ያፈርሰዋል። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ኦኬ፣ እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው ካለ በኋላ ይሄው ይታያል። እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይሄው በሥላሴ ኦኬ ታለ ይሄው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እንዲህ አይነት ትምህርተ ሥላሴን የያዘ ቅዱስ የሆነ መጽሐፍ የለንም። መጽሐፍ ቅዱስ ከዚህ እውነት የራቀን ሐሳብ ነው የሚያብራሩ፣ በተለይ በትሪኒቲ ላይ ማለት ነው፣ በትምህርተ ሥላሴ ላይ። ስለዚህ እንዲህ አይነቱ የሰዎች ሐሳብ የተጨመረበትን ልክ ከዚህ ቀደም እንዳልክ ሲናገር እንደሰማችሁት ከመጽሐፍ ቅዱስ ላይ የሰዎች ሐሳብ ከተጨመረ እርጉም ነው እንዳለ ሁሉ በራሱ አንደበት ላይቭን ሪከርድ ያደረጋችሁት ወንድሞች ከእንደገና ወጣችሁ ተመልከቱት። በተመሳሳይ ከዚህ የመጽሐፍ ቅዱስ ሐሳብ ላይ ማለትም በትምህርተ ሥላሴ ላይ ካለው ሐሳብ ላይ የተጨመረ የክደት ትምህርት በአጠቃላይ እርጉም ነው፣ የተረገመ ነው። ምንም እናንቆለባበሰው ነገር የለም። ሌላው ለማሳየት ያክል በዚሁ መጽሐፍ ቅዱስ ላይ ስለ ጌታችን ኢየሱስ ክርስቶስ ምን የሚል ሐሳብ ተቀምጧል። ይሄ የምትመለከቱት መጽሐፉን እንድታዩት ያክል ነው። ኦኬ፣ በመጽሐፍ ደረጃ ስላወገዝ ነው ማለት ነው። ይሄ የምትመለከቱት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ነው። በባለፈው እንደዚህ የሚል ሐሳብ የለም ምናምን ሲሉ ነበር። እንመልከተው ቁጥር 19 ይኸው ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል ይህ ሐሳብ። ይህንን የመጽሐፍ ቅዱስ ክፍል የፕሮቴስታንት ስኮላሮች ምን ብለው እንደተረጉሙት እንመልከት። እዚህ ጋር ሁላችሁም ተመልከቱ። ኦኬ፣ የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ የማርቆስ 3:1 ላይ ማብራሪያ ይመለስ ይላል። ይሄንን የነሱን ትርጓሜ ከመጽሐፍ ቅዱስ ሐሳብ ጋር ለማጋጨት ማርቆስ 3:1 ላይ ተመለሱ ይላሉ።
ማርቆስ 3:21 ላይ ተወዳጆች የኢየሱስ እናትና ወንድሞቹ ተብለው የተጠሩ ሐዋርያት ሳይሆኑ ዘመዶች ተብለው የተጠሩ ሌሎች አካላት ኢየሱስ ክርስቶስን አብዷል እንዳሉ፣ በተመሳሳይ ደግሞ በአጋንንት አለቃ አጋንንትን ያወጣል እንዳሉት ይናገራል ክፍሉ። የኢየሱስ እናትና ወንድሞቹ ግን አይልም። እዚህ ጋር በጣም የሚገርማችሁ ነገር መርሳት የሌለበት ነገር እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስን ጌትነት አሜን ብላ የተቀበለች እናት ነች። የመጀመሪያዋ ፍጥረት ነች የኢየሱስ ክርስቶስን ጌትነት አሜን ብላ ስትቀበል። ኦኬ ምን ይላል? የኢየሱስ እናትና ወንድሞቹ መጡ ይልና ማብራሪያ ይመለስ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ እነማ ማርያምና ወንድሞቹ ተብለው የተጠሩት ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ላይ ተገልጿል ካለ በኋላ ይሄው ይታያችኋል። እዚህ ጋር ይሄው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። እንደ አሉባልታም ተደርጎ ነው የተቀመጠው ሐሳቡ። ባጭሩ የጌታችን ኢየሱስ ክርስቶስ እናት የሆነችው ድንግል ማርያምና ወንድሞቹ ተብለው የተጠሩ ሐዋርያት ኢየሱስ ክርስቶስ አብዶ ይሆናል ብለው በየትኛውም የመጽሐፍ ቅዱስ ክፍል ላይ ተጠራጥረው አያውቁ። ይሄ አንድም የክርስቶስ ኢየሱስን ባህሪ ዝቅ ያደርጋል፣ ሁለትም ደግሞ የእናታችን የቅድስት ድንግል ማርያምን እንዲሁም ደግሞ ወንድሞቹ ተብለው የተጠሩ የሐዋርያትንም ጭምር ደግሞ ክብር እጅግ በጣም ዝቅ የሚያደርግ በግምት በግማቾች የተጻፈ ሐሳብ ነው። አንድ የመጨረሻ ብቻ ነገር ላሳያችሁ፣ ምክንያታዊ ሆነን እንድናወራ ማለት ነው። ሶሪ በጣም ሰዓት ስላስኩኝ። እሺ እዚህ ጋር የምታዩት ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ በትምህርተ ሥላሴ ላይ ስህተት አሳይቻችኋለሁ፣ በነገረ ክርስቶስ ላይ ስህተት አሳይቻችኋለሁ። ነገረ ማርያም ላይ ደግሞ በጣም ምን ያክል ጥላቻ ያነገበ መጽሐፍ እንደሆነ ተመልከቱ። ይሄ የምታዩት ትንቢተ ኢሳይያስ ምዕራፍ 7 ነው። ምዕራፍ 7 ቁጥር 14ን ተመልከቱ ፕሊስ። 14 እሺ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ነብዩ ኢሳይያስ በትንቢት ቃል የተናገረላት ይህች ቅድስት ሴት ማን ነች? ተወዳጆች ሁላችሁም ኮሜንት ሴክሽን ላይ ጻፉት። ይህች ቅድስት ሴት ማን ናት? ስለዚህ ጌታ ራሱ ምልክት ይሰጣችኋል የተባለላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች የተባለላት፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ይህች ሴት ማን ናት? ትንቢቱ እንደተፈጸመ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ ይናገራል። ዞሮ ዞሮ ግልጽ ነው። እናታችን ቅድስት ድንግል ማርያም ናት። ይህ ስም ሲጠራ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አንዳንድ አካላት እዚህ ላይ ምን ብለው አስቀመጡ? ክህደት ነው። በደንብ ተመልከቱ። 7:14 ያስቀምጡና ድንግል ይህች ሴት ማነች የሚለውን ሲፈቱ የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የኢሳይያስ ሚስት ማለት ነው። ከዛ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች ካለ በኋላ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ which means ድንግል ማርያም ናት እያለ አይደለም፣ የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል የሚለውን ደግሞ ሲፈታ ምን ይላል? እግዚአብሔር ከኛ ጋራ ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበባው እንደሚወጣ ተስፋ የሚሰጥ ቃል ነው ይልና ፕሊዝ ተከታተሉ። አማኑኤል የሚለው ስም በዚህ የመጽሐፍ ቅዱስ ክፍል ላይ እንደገና ተጽፎ እናገኘዋለን ካለ በኋላ የማህር ሻላል ሃሽ ባዝ ሌላ ስም ሊሆን ይችላል። የኢሳይያስ የልጁ ሌላኛው ስሙ ሊሆን ይችላል። ምን የሚለው አማኑኤል። ስለዚህ ይሄ ትንቢት የተነገረለት ሴት ማን ልትሆን ትችላለች እያለ ነው ይከፈል። የነብዩ ኢሳይያስ ሚስት ሁለተኛ ሚስት ሆናለች የተዘጋጀችውን ልጃገረድ የሚያመለክት ነው የሚል ነው። እንዲህ አይነቱ በክደት የተሞላ መጽሐፍ የትኛውም ሰው መጽሐፍ ቅዱስ ብሎ መጥራት ግዴታ የለበትም። ቅድም ፈለገ አትናቴዎስ መጽሐፍ ቅዱስን ርኩስ ነው ብሏል። በፍጹም መጽሐፍ ቅዱስን ሳይሆን እንዲህ አይነቱን በሰዎች ሐሳብ የተሞላ ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካ ኢንተርናሽናል ዝም ብሎ ጀስት ገንዘብ ተሰብስቦ እንዲሁ በዘፈቀደ የታተመውን መጽሐፍ ግን መጽሐፍ ቅዱስ ነው አንለው። ቅድም እንዳለውም ደግሞ በዚህ መጽሐፍ ላይ የጨመረ እርጉም ነው እርኩስ ነው እንዳለ ሁሉ እርኩስ ነው። እንዲህ አይነቱም ደግሞ ሐሳብና ትርጉም በአጠቃላይ የረከሰ ነው ብለን እናምናለን። ቅድም ወደ ነበረው የነገረ ድነት ሐሳብ በቃ እንመለስ። በጣም አመሰግናለሁ። ቅድም ትንሽ
ሶስተኛው ግን አንደርስታንድ አላደረኩትም። ምን ተብሎ ነው የሚፈታው ቤተክርስቲያን? which means አሁን ትንቢት ለምሳሌ ትንቢት ሁለት አይነት መልክ ነው ያለው አይደል? ለምሳሌ ስለ ጽዮን ሲናገር አደሴም ታይም ስለ ጽዮን ይናገራል፣ ግን ደግሞ ትንቢት ይሆናል አይደል? ትክክል። ልክ እንደዛ የተፈታ ነው ሶስተኛው ወይስ ስላልገባኝ ነው ትንሽም ይሄኛው ለምሳሌ የመጀመሪያ ሁለተኛ የታጨች ሚስቱ ነች የሚል አለ ባይብል ላይ ቀድሞ ተጽፏል። እንደዚህ ማለት የኔ ኔትወርክ ይሰማል አይደል? ሶሪ በጣም እሺ። እሺ አንድ መርሳት የሌለበት ነገር ምንድነው? በመጀመሪያ ነገር ህዳጉ ላይ ያነበው ነገር በአጠቃላይ ሰዎች ከልባቸው አፍልቆ የተናገሯቸው ፕላስ ደግሞ እያንዳንዱን ንባብ ገጽ በገጽ ደግማቸው አንብቡት ይመስለኛል፣ ሳይሆን አይቀርም፣ ሊሆን ይችላል በሚል የተቀመጠ እንጂ ነው በሚል በአራት ነጥብ የተቀመጠ ሐሳብ አይደለም። ለመሆኑ ይሄ ትንቢት የተነገረው ለማን ነው ካለን በቀጥታ የሚናገረው ለእመቤታችን ነው። ለምን እንደዛ አለን? ኦኬ ለምን እንደዛ ተናገረን? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ስንመለከት ነብዩ ኢሳይያስ በትንቢት ቃል ሲናገር እንደዚህ ይላል። ኦኬ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ኦኬ ጌታ ራሱ ምልክት ይሰጣችኋል ነው ያለው። አንዲት ተራ የሆነች ሴት ስለምትወልዱ ልጅ ጌታ ምልክት ሆኖ እዚህ ጋር የሆነ ነገርን ያሳያችኋል እያለን አይደለም። ነብዩ ኢሳይያስ በትንቢት ቃሉ እነሆ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ተብላ የተጠራችው ያቺ ሴት ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች ይላል። ይሄ መጽሐፍ ቅዱስ ክፍል ለየትኛው የመጽሐፍ ቅዱስ ሐሳብ በትንቢት የተነገረ ነው ስንል ለራሱ መጽሐፍ ቅዱስ ይመልስልናል። ምንም ያሻማ ነገር አይደለም። በማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ ከቁጥር 20 ጀምሮ ስንመለከት እርሱ ግን ይህን ሲያስብ ይላል፣ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። ከዛስ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ ከማን ዘንድ? ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ። ስለዚህ ያ ትንቢት የተነገረው ኦኬ አሁን እዚህ ገጸ ንባብ ላይ ላነበብነው ክፍል ይፈጸም ዘንድ ነው። ኦኬ ይሄም ደግሞ ሐሳብ እዚህ ላይ መልአኩ የተናገረው ሐሳብ በቃል በቃል ገጽ በገጽ የተፈጸመው በነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ በትንቢት ቃል የተናገረው ትንቢት ይፈጸም ዘንድ ነው። ቁጥር 23 ላይ ነው ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው ምንድነው ይላል? እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው ማለት ነው ይልና ያስቀምጧል። ስለዚህ ይሄ ትንቢት ቃል የተቀመጠው ወይም ደግሞ ነብዩ ኢሳይያስ ጌታ ራሱ ምልክት ይሰጣችኋል ብሎ የተናገረው እናታችን ቅድስት ድንግል ማርያም ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ ኦኬ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ጌታችን ኢየሱስን እንደምትወልደው ትንቢት ለመናገር እንጂ ስለሱ ሚስት ስለሚያገባት ከዛ ስለሚወልድ ልጅ እየተናገረ አይደል። ይሄ በጣም ቢግ ሼም በነገራችን ላይ የማርያምን ስም ላለመጥራት እርሷን ድንግል ብሎ ላለመጥራት ክርስቶስን ስትወልድ በድንግልና ስንጸሰው በድንግልና ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል መሆኗን ላለመጠየቅ ወይም ደግሞ ያንን ላለመመስከር የሚደረግ መንደፋደፍ ነው የሚባለውና ይሄ በጣም ፍጹም ስህተት ነው። ከዛ አንፃር ኢን ጀነራል ይሄ መጽሐፍ ቅዱስ ልንለው አንችልም ነው ባጭሩ። የተቀደሰ መጽሐፍ ነው አንለው። ትንሽ ሚስ አንደርስታንዲንግ እንዳይፈጠር ስል ነው ተወዳጆች፣ ይቅርታ። እሺ በነገረ ድህነት ትምህርት ላይ ብዙ ማለት የምፈልገው ነገር አለ። የእድሜ እድል ልስጥና አንተም የተወሰነ ነገር በል። ኑሐሚነታችን እንደምን አለሽ? በጣም ነው የሚገርመታችን። በጣም ከረጅም ጊዜ በኋላ እንዴት ነው ትበይ? እንዴት ነው ዲያቆን? በቃ ከእናንተ ጋር ላይቭ ላይ ምናምን ስገባ ሁላችሁ ታረጉኝ ነገር በጣም ነገር ስትጣሩ እሺ እንዴት ነው ትበለኝ ሲል
እግዚአብሔርን ፎቶ ወጣለሁ። እግዚአብሔርን ችግር አይደለም ነው ችግር ኤርሚ እንዴት ነው ተለገኝ ኑሐሚን ታለሽ በጣም ረጅም ጊዜ ጌታን ስላየሽ በጣም ደስ ብሎኛል። ኦኬ አንዴ የተነሳ ሐሳብ ስላለ ዛሬ ጨምር ወሂድ አንዴ ኡስታዝ ወሂድ አካባቢ እስላም ምናምን የምትጽፉ ሰዎች አላችሁ። ሐሳባችሁን በጣም ሪስፔክት እናደርጋለን። ግን አኬ ጠርቶት እንደዚህ አፉን አጣሙና የጠራኝ አልመጣም ያለ ሰው ነው። እሱ ሰው ምናልባት በጣም እንትን ከመሰላችሁ እና እባካችሁ አኬ እየጠራህ ነው ለውይይት ና ብላችሁ በደንብ ጻፉለት። እሺ ያው እሱ ራሱ በጻፈው መጽሐፍ ላይ በመጽሐፍ ቅዱስ ያንተ እምነት ሳይነካ በእኔ እምነት ላይ ብቻ ችግር የለውም እና ምን አድርገን ነው አንተ በጻፍከው ራሱ ጽፏል። ስለ መጽሐፍ ቅዱስ አልሰቀሉትም አልገደሉትም ምናምን ይመስለኛል እንትኑ የርዕሱና ያን መጽሐፍ ጽፎ የመጽሐፍ ትክክል አይደለም መጽሐፍ ስለ ኢየሱስ ያለህ መረዳት ናና ከኔ ጋር ተወያይ ብሎ አኬ አይቀርቷል አልመጣም ብሎ ቀርቷል። ስለዚህ በሚመጣ ከሆነ በጣም በደስታ እኔን ጠይቁ እኔ እቀጣለሁ አኬ አልወያይም ካለ ማለት ነው። እሺ ረጅም ጊዜ ሆኖታል ባይ እንደዛ ነው ወንድሞቼ ወዳችኋለሁ። ቀጣይ ተለገኝበት ኤርሚ ሲል አላስቸገርኳችሁ ምን ላንሳ የተወሰኑ ነጥቦችን ቅድም ስለ ሳልቬሽን የተነሱ ሀሳቦች ላንሳና ሬት ልውጣ። ምንድነው ተወዳጆች ቅድም በተደጋጋሚ ሲነሳ የነበረው ሀሳብ ምንድነው አንድ ሰው ለመዳን ምን ማድረግ አለበት? በጣም ደስ በሚል ሁኔታ ሲወራ ነበር። አንድ ሰው ለመዳን በመጀመሪያ በክርስቶስ ኢየሱስ ማመን አለበት። ከዛ በኋላ በተደጋጋሚ ሲነገር እንደነበር እንደሰማችሁት ወንድማችን ሰዎች ምንም አይነት ስራ መስራት አይጠበቅባቸውም። እንደውም እንዴ ምንም አይነት ስራ መስራት አይጠበቅብንም እያልከን ነው እንዴ ብሎ ጠያቂው ሲጠይቅ ምን አሳሰብ አሁን ይሄ ጉዳይ የሚሉ ምላሾች ናቸው ሲመለሱ የነበሩት። ምን አሳሰብ አሁን ኃጢአት እሰራለሁ ወይስ አልሰራም ለምን ያሳስባል? እኔ አሁን ይሄው ስንት ዓመቴ አንድ ጊዜ ጌታን ተቀበልኩት ይሄው እስካሁን ዘፈን ምንም የሚባል ኃጢአት ውስጥ ራሱ አልገባም የሚሉ ሰዎች ሲንጸባረቁ ነበር። ልክ ራስን እንደ ፍጹም አድርጎ የመቁጠር አይደለም ምንም ኃጢአት እንደማይሰሩ አድርጎ የመቁጠር ነገሮች ሲንጸባረቅ ነበር። ባጭሩ የነገረ ድነት ትምህርታችን ምንድነው? አንድ ሰው ለመዳን ምንም መስራት ያለበት ምንም አይነት ነገር የለም። ኦኬ ለመዳን ሰዎች በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቀው።